ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለሁላችሁ ይመስገን ፈጣሪ። ዛሬም በድጋሚ በአዲስ ነገር መጥቼላችኋለሁ ማለት ነው። ስለዚህ የዛሬው አዲስ ነገር ምንድነው? በስልካችሁ እንዴት ገንዘብ እንደምትሰሩ አሳያችኋለሁ ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው? ይሄንን ቪዲዮ እስከመጨረሻ እየተከታተላችሁ እኔ የማደርገውን ማድረግ ነው የሚጠበቅባችሁ ማለት ነው። የአፕሊኬሽኑን ስም ስክሪን ላይ ጽፍላችኋለሁ። ስክሪን ላይ ጻፍኩትን ደግሞ እናንተ ፕሌይ ስቶር ላይ ሄዳችሁ ሰርች በማድረግ አፕሊኬሽኑን ታወርዳላችሁ ማለት ነው። አፕሊኬሽኑን አውርዳችሁ ወደ ውስጡ ስገቡ የሚጠይቃችሁ መስፈርት አለ። ኢሜላችሁን ይጠይቃል፣ ሌላ ነገርም ይጠይቃል። እናንተ የሚጠይቃችሁን ሁሉንም ነገር ታስገባላችሁ ማለት ነው። ስለዚህ አሁን እኔ ወደ ውስጥ ገብቼ ያለውን ነገር አሳያችኋለሁ ማለት ነው። ፕሌይ ስቶር ላይ ሄዳችሁ አፕሊኬሽኑን ሰርች ስታደርጉ ብዙ አፕሊኬሽኖችን ሊያመጣ ይችላል። ግን ካመጣላችሁ አፕሊኬሽኖች ውስጥ ይሄን የማንቀሳቀሰውን አፕሊኬሽን ካያችሁ ይሄኛውን አፕሊኬሽን አውርዱ ማለት ነው። ስለዚህ እኔ አሁን ወደ ውስጥ ገብቼ አሳያችኋለሁ። አሁን ወደ አፕሊኬሽኑ ውስጥ እንግባ። እንደምታዩት ወደ አፕሊኬሽኑ ስገቡ የመጀመሪያው ገጽታ ላይ እንደዚህ ነው ማለት ነው የሚያመጣላችሁ። ከዛ እንደዚህ ሲያመጣላችሁ በዚህ አፕሊኬሽን በምንድነው ገንዘብ የምንሰራው? ጌሞችን በመጫወት ነው ማለት ነው ገንዘብ የምንሰራው። ስለዚህ የሚከፍሉንን ጌሞች የት እናገኛለን ካላችሁ እዚህ ጋር በነጭ ከለር የማንቀሳቅሰው ጋር ካያችሁ በነጭ ምልክት የማንቀሳቅሰው ጋር ኤክስተርን የምትሏን እቺኛን አንዴ እንደዚህ ክሊክ እናደርጋለን ማለት ነው። እንደምታዩት እንደዚህ ክሊክ ስናደርግ ብዙ አይነት ጌሞችን እዚህ ጋር ያመጣልናል ማለት ነው። ስለዚህ እናንተ የተመቻችሁን ጌም ክሊክ ታደርጋላችሁ፣ ከዛ ታወርዳላችሁ ማለት ነው። ስለዚህ አሁን እኔ እንዴት እንደምታወርዱ አሳያችኋለሁ። ለምሳሌ አንዱን ጌም እንምረጥ። እዚህ ጋር እኛውን ጌም ልምረጥና ላሳያችሁ። ጌሙ ላይ የመረጣችሁ ለአንዴ እንደዚህ ክሊክ ታደርጋላችሁ የመረጣችሁትን ጌም ማለት። ከዛ በኋላ እንደዚህ ሲያመጣላችሁ ደግሞ እዚህ ጋር ካያችሁ ከስር እዚህ ጋር እርን የምትላለች በቢጫ ከለር ማለት ነው። እቺኛዋን እርን የምትሏን እቺኛዋን ስትነኩ ወደ ፕሌይ ስቶር ይወስዳችኋል። ወደ ፕሌይ ስቶር ሲወስዳችሁ ደግሞ ከናንተ የሚጠበቀው ምንድነው? ኢንስታይል የምትሏን መንካት ነው። ከዛ በኋላስ ጌሙን አውርዳችሁ መጫወት ነው ማለት ነው የሚጠበቅባችሁ። በጣም ገራሚ የሆነ አፕሊኬሽን ነው፣ ተጠቀሙበት ማለት ነው። አሁን ደግሞ እንዴት የሰራችሁትን ገንዘብ ማውጣት እንደምትችሉ አሳያችኋለሁ ማለት ነው። የሰራችሁትን ገንዘብ ለማውጣት እዚህ ጋር ከስር በቀኝ በኩል ከስር ማለት ነው የዋሌት ምልክት አለች እዚህ ጋር ማለት ነው። ካያችሁ የዋሌት ምልክቷን እቺኛን አንዴ እንደዚህ ክሊክ እናደርጋለን ማለት ነው። ክሊክ ስናደርግ እንደምታዩት እዚህ ጋር ምን አለ? በፔፓል የሰራነውን ገንዘብ ማውጣት እንችላለን ማለት ነው። ስለዚህ የሰራችሁትን ገንዘብ በፔፓል ማውጣት ትችላላችሁ ማለት ነው። ስለዚህ ቤት ላይ በምትቀመጡበት ሰዓት፣ ቢዚ በማትሆኑበት ሰዓት፣ ታክሲ ውስጥም ሊሆን ይችላል ቁጭ በምትሉበት ሰዓት ይሄን እየሰራችሁ ገንዘብ ማግኘት ትችላላችሁ ማለት ነው። ስለዚህ ቤተሰቦች ለዛሬ የነበረኝ ቆይታ ይሄን ይመስላል። በቀጣይ በምርጥና አስተማሪ በሆነ ቪዲዮ እስክንገናኝ ሰላም ቆይልኝ። ይመቻችሁ። ቻው።